ጤና ይስጥልን አቶ አንዳርጋቸው። ጤና ይስጥልኝ መሳይ፣ እንደምን ከረምክ? በጣም ረጅም ጊዜ ሆኖናል ሳንገናኝ። እንግዲህ ዛሬ በዋናነት ለመነጋገር ለመወያየት ያሰብነው በቅርቡ በፖርት ሱዳን ተገኝተ ስለተነጋገራችሁበት ስለዛ መድረክ ቢሆንም ምክንያቱም መድረኩ በጣም መነጋገሪያ ሆኗል። በተለይ በብልጽግናው መንደር ከፍተኛ የሆነ መነጋገሪያ መሆን ብቻ ሳይሆን ስጋትም ፈጥሮባቸዋል። ጉዳዩን በተመለከተ የሚያነሱትን መድረኮች አጀንዳዎች እያየን ነውና ትልቅ ስጋት የፈጠረባቸው ጉዳይ እንደሆነ የተረዳ ነው። እሱን ወደዛ ውይይት ከማለፋችን በፊት ጠፍታል፣ ምን ሆነ ነው? እንግዲህ ድምጽ አይሰማም። ኢትዮጵያ ብዙ የፖለቲካ ክስተቶች በየዕለቱ በሚታይበት ትልልቅ አጀንዳዎች፣ ትልልቅ ክስተቶች እየተከናወኑ አንተ ግን ድምጽን አጥፍታ የቆየበት ምክንያት ምንድን ነው? መሳይ እኮ በተለያየ ጊዜ ስታቀርበኝ እኔ ደጋግሜ ነግሬህ ነበረ። በጣም በርካታ ቃለ ምልልስ ማድረግ የሚችሉ በተለይ በወቅታዊ ሁኔታዎች ላይ ሰዎች አሉ። የተለያዩንም የፖለቲካ፣ የኢኮኖሚ፣ የማህበራዊ ዲፕሎማሲ ጉዳዮች ላይም ቢሆን በልምድም በምሁራዊ አቅምም ከተለያዩ አመለካከቶችም ሀሳብ ማቅረብ የሚችሉ በርካታ ተንታኞች አንተ ሚዲያ ላይ ይቀርባሉ። እኔ በዋነኛነት ወቅታዊ ሁኔታ በመተንተን የሚመጣ ስራ ላይ ማተኮር በግሌ መስራት ከሚችለው ነገሮች አኳያ ሳየው አትራፊ አይደለም፣ አዋጭ አይደለም። ሌሎች ሊሰሩት ይችላሉ። እኔ አክቲቪስት አይደለሁም። አብይ በየቀኑ እየወጣ ለማደናገር የሚናገራቸውና የሚቀባጥራቸውን እያንዳንዱን ንግግሮቹን እየወሰድኩ ስተች መዋል ለእኔ መድከም ነው የሚል ነገር ነው እና እኔ ተጨባጭ ችግሮች ያሉበት ሀገር ነው። እንደዚህ ተጨባጭ ችግሮች ምንጫቸው ምንድን ነው፣ እንዴት አድርገን እንፈታቸዋለን የሚሉ እና ሀሳብ ማቅረብ ብቻ አይደለም፣ በተግባርም እንዴት ሊፈቱ እንደሚችሉ ወደ ድርጊት መተርጎሚያ ነገሮች ላይ መስራትን ነው የመረጥኩት። ይህንን በተመለከተ ነግሬሃለሁ ማለት ነው። ለዚህ ነው በተለያዩ አጀንዳ በተነሳ ቁጥር ያልመጣሁት ማለት ነው። እና ያው ደግሞ ታስታውስ እንደሆነ እኔ በዛን ጊዜ ለአንተም የነገርኩ ነው። በተከታታይ በማወጣቸው ጽሁፎች የኔ አቋም በዚህ በነበረው ባለፉት ወራቶች ትልቁ ስራ ከዚህ ከአማራ ህልውና ትግል ጋር የተያያዘ መሆኑን፣ አማራው ህልውናው ከተረፈ አማራው መሰረታዊ ስሪቱ ከኢትዮጵያ ጋር የተቆራኘና ጸረ ኢትዮጵያ የሆነ አመለካከት የሌለው ህዝብ በመሆኑ የተነሳ ኢትዮጵያም አደጋ ውስጥ የወደቀች ህልውናው አደጋ ውስጥ የወደቀ ሀገር ናት። ያንንም ህልውና በመታደግ አገርን በማስቀጠል ትልቅ ሚና ይኖረዋል የሚል እምነት እንዳለኝና ሁሉም ትኩረቴ በዚህ በአማራ ፋኖ እንቅስቃሴ ዙሪያ መሰራት ባለባቸው ጉዳዮች ላይ ነው ማተኩረው ብዬ ተናግሬ ነበር እና የቻልኩትን ያህል የጻፍኳቸው ነገሮች በሙሉ በዚህ ጉዳይ ላይ የሚሽከረከሩ ነበሩ። ከዛ ደግሞ በጣም ትልቁና ዋነኛው ስራ ብዬ ደጋግሜ ያቀረብኩት የአማራ ፋኖ የስራዎች ሁሉ እናት፣ የሳዳም ሁሴንን ቋንቋ ተጠቅሜ ነው፣ የስራዎች ሁሉ እናት የአማራ ፋኖች መካከል አንድነት እንዲፈጠር ማድረግ ነው። አንድ አይነት የፖለቲካና ወታደራዊ አመራር እንዲኖራቸው ማድረግ ነው። እሱ ስራ ሳይሰራ የአማራ ህልውና ሊከበር፣ እሱ ስራ ሳይሰራ ኢትዮጵያ እንደ ሀገር መቀጠል የምትችልበት ሁኔታ አይኖርም። እዛ ላይ እናተኩር የሚል ነው። ያ ስራ ከሞላ ጎደል አሁን ተከናውኗል። በዚህም በጣም ደስተኛ ነኝ። ያ ስራ ተከናወነ ማለት ግን ከሱ ስራ በኋላ የሚሰሩ ደግሞ ሌሎች ስራዎች የሉም ማለት አይደለም። በዋነኛነት የተከናወነው ስራ ትንሽ አንዳንድ ቦታዎች ላይ ወደ ታች አንድነቱን በማምጣት የቀሩ ስራዎች አሉ። ከአማራ ፋኖ የትግል አጀማመር ጋር ከአማራ ህዝብ ትግል በተለያዩ ቦታዎች ላይ በአንድ ሺህ ትንሽ ቡድኖች የጀመረ በመሆኑ የተነሳ አሁን ላየነው አንድ ጠንካራ ወደሆነ የፖለቲካና የወታደራዊ አመራር መምጣት በዚህ አጭር ጊዜ ውስጥ ታምራዊ ነገር ነውና ወደታች የቀሩት አደረጃጀቶችም የዛ የመጀመሪያው በጣም በርካታ ሆኖ ተበትኖ የጀመረ
የአደረጃጀት ባህሪ ውጤቶች ስለሆኑ ቀስ በቀስ በተለያዩ ቦታ ያሉትን የማዋሃድ ወደ አንድ የማምጣት ስራዎች የተሰሩ ነው። ትግስት ይጠይቃል። በትግስት መፈጸም ያለበት ነው ብዬ ነው የማምነው። ግን ይሄ በአጠቃላይ ትልቁ ክንውን ነው። እኔ በዚህ ክንውን በጣም የረካው በዛም ላይ ትኩረት አድርጌ ብዙ የሰራው መሆኑን እንድታውቀው ነው ፈልገው። ይሄው ነው እንግዲህ ግን ይሄን አጋጣሚ ግን ይሄን የአማራ ፋኖ አንድነት መምጣት በተመለከተ እዚህ እድል ከሰጠኝ አንዳንድ ነገሮች ላይ መናገር ፈልጋለሁኝ ያለው ይሄ አንድነቱን የማምጣት ስራ ሂደት አማራ ፋኖ የሚሆን ውጭ የሚገኘው ፋኖን ደግፋለሁ የሚለው ሌላው ኢትዮጵያ ማወቅ ያለበት እናንተ አይነት ሰዎች የተጫወቱትን ሚና በደንብ ማወቅ አለባቸው ብዬ ነው የማስበው። ይሄ አማራን ፋኖ ወደ አንድ ለማምጣት የተቋቋመ ኮሚቴ መነሻው ያንተ ውትወታ ነው። ውሲልህ እንደሆነ አማት ሊሞላው ገደማ ሳይሆን አይቀርም ያለው በአማራ በሸዋ ውስጥ ያሉት ሁለት የአማራ ቡድኖች የአማራ ጠቅላይ ግዛት ፋኖና የአማራ ፋኖ በሸዋ ልዩነት ብቻ አይደለም ጠመንጃ አንስቶ እስከ መዋጋት የደረሱበት ሁኔታ ተፈጥሮ ነበር እና የዛን ጊዜ ይሄ መገዳደል ሰዎች ሁሉ የሞቱበት ታጋዮች ሁሉ የሞቱበት ነገር በጣም አሳስቦ ስልክ መደወል ወደኔና ወደ ነአምን አስታውሳለሁኛለሁ። እንዴት ዝም ብላችሁ ታያላችሁ? በዚህ ደረጃ የአማራ ወጣትና ህዝብ ለህልውና የሚያደርገውን ትግል ገደል የሚያገባ ነገር እየሰሩ እነዚህን ሰዎች ማናገርና ማስቆም አትችሉም ወይ ብለህ አስጨንቀህ ነው ያስከን እና አድማጮችም እንዲሰሙ በርሃም ያሉትም ይሁኑ ወጪ ያሉት ሰዎች እንዲሰሙ የምፈልገው ነገር አንተ የተወጥከው ውተታ ነው። ለኔና ለናምን ነው ስልክ የደወልከው። እኔና ናምንን መጀመሪያ ይሄ ግጭት እንዲቆም አንተም የሰጠህን ቁጥር ነበረ መሪዎቹን ማነጋገር የምንችልበት። እኛም በነበረን ቁጥር ደውለን ይሄንን ግጭት ለማርገብ ያደረግነው ሙከራ ነው የዚህ የአንድነት ኮሚቴውን ወደ መቋቋምና ሁሉንም የፋኖ ኃይሎች አነጋግሮ እርስ በርስ እንዲነጋገሩ አድርጎ ወደ ህብረት ያመጣው ነገር ጅመረው እና በተለያየ ጊዜ እንተ ሚዲያ ላይ ሌላ ሚዲያ ላይ በዚህ የፋኖ ማስተባበር ስራ ውስጥ የገቡ ሰዎች ሂደቱን ከወገቡ ላይ ቆርጠው ነው የሚጀምሩት ያለው መታወቅ ያለበት ነገር ግን በዚህ መንገድ ነው የተጀመረው እና ናምንና እኔ ያደረግነው ጥረት በወቅቱ የነበረው ነገር ለማስቆም አንተ ወጥታ ገብተንበት ይሄን ጉዳይ ሌሎች ሰዎች መጨመር ይሻላል። በተለይ ሸዋ ላይ ደግሞ ትልቅ እውቅናም ሊደመጥ የሚችልም ሻለቃ ዳዊት ወልደ ጊዮርጊስ ነው የሚል እሱን ጨምረን ሶስተኛ ሰው የሞከርነው ነው እሱንም ጨምረን ሊሳካ ባለመቻሉ በጣም ተጨንቀን ባለንበት ሰዓት ነው የአማራ ፋኖ ብሔራዊ ኃይል የተፈጠረው እና የአማራ ብሔራዊ ኃይል መፈጠሩ በጣም ነገሮችን ያቀለለ ነገር ነው የሆነው። አፋብን የአማራ ፋኖ ብሔራዊ ንቅናቄ የአማራ ፋኖ ህዝባዊ ንቅናቄ ነው አፋብን የነ እስክንድር ቡድን በወቅቱ ያቀርብ የነበረው ሰበብ ሁለተኛ ድርጅት ይፍጠሩና እንደ ሁለት ድርጅት እንነጋገራለን ከዛ ውጪ ግን ምንም ነገር ለማድረግ ፈቃደኛ አይደለም የሚል መልስ እየሰጠ ነበር። ያንን ጠብ ሸዋ ውስጥ ያለውን ጠብ ለማስቆም ችግር ገጥሞን የነበረው እና በዛ ሰዓት ላይ ሁለተኛው ቡድን በቋቋሙ ሲሉት የነበረውን ነገር ተግባር ላይ ለማዋል የሚያስችል አዲስ እድል ተፈጠረ። ይሄንን ለማድረግ እኛ ብቻ ሳንሆን በርከት ያሉ ሰዎችን ጨምረን ሁለቱ ቡድኖች የሚነጋገሩበትን ሁኔታ ብንፈጥር ይሻላል የሚል ውይይት ናምን እኔና ሻለቃው ዳዊት ወልደ ጊዮርጊስ አድርገን ነው መጀመሪያ 13 ሰዎች ያሉበትን የአማራም ፋኖች በአንድነት ሊነጋገሩ የሚችሉበትን መድረክ ማመቻቸት ብቻ ፍላጎት የሆነ ሌላ ዓላማ የሌለው ቡድን መሆኑን በጽሁፍ ቀርጾ እነዚህን ቡድኖች ማለት ለማነጋገር ሄደውና እዛ ውስጥ
በኋላም ሊቀመንበር ያደረግናቸው ትልቅ ሚና የተጫወቱት ልዑል ዶክተር አስፋወሰንን እነ አምባሳደር ብርሃነ መስቀልን እና ስማቸው ያልተጠራ እንደ ወጣት ተፈራ የሚባል ወጣት በፋኖች ጋር ቅርበት ያለው መስፍን የሚባል ባተ ሚዲያ ያቀረቡት እነ ዳዊት አይነቶቹ ወጣቶችን እና ኃይለ ገብርኤልን የመሰሉትን ከዛ እንደ ልምድና እውቀት ያላቸው እንደ ዶክተር አክሎግና እንደ ፕሮፌሰር አለማንተ አይነት ሰዎች የተካተቱበት መጀመሪያ እንደውም 13 ነበር እውነት ለመናገር አንደኛዋ ሴት ናት ያለ ፈቃዴ ነው እዚህ ውስጥ የገባሁት የሚል ነገር ስለቀረበች ወደ ፋኖ ሰነዱን ከላክን በኋላ ስማችንን ዘርዝረን የሷን ማውጣት ነበረብን። ሌላው 12ኛ የነበረው ሰው እኛ የምንሄድበትን ሂደት ውስጥ ተጨማሪ አካላት ይግቡ የሚል ሐሳብ አቅርቦ ተቀባይነት ባለማግኘቱ ጥሎ ወጥቶ 11 ሰዎች ነን እስከ መጨረሻው አብረን የዘለቅነው። 11ዳችንም በአንድ ላይ ተጉዘን የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ በማንዴት ነው የተቋቋምነው። ማንዴታችንን አንብበን ለዚህ ስራ ስለተቋቋምን ስራችን ጨርሰናል። ይሄ ኮሚቴ ይፍረስ ብለን በወጉ ያፈረስነው መሆኑን ነው። ኦፍኮርስ እንዲቀጥል ሐሳብ ያቀረብን ሰዎች ነበርን። ሌላ ስራ ሊሰራ ይችላል፣ ይሄ የተከናወነው ነገር ቀላል አይደለም ማለት ነገር ግን ለጊዜው ድካምም ይሁን ምንም ይሁን አልታወቀም። ለጊዜው ትልቅ ስራ ሰርተናል። መጣንበት ስምምነትም ይሄን ማከናወን ነው። ከዚህ ውጪ ብዙ ኢንተረስትም የለን የሚሉት ስለበዙ ይሄ ኮሚቴ ተበትኗል። ነገር ግን መነሻው ይሄ ነው። ይሄንን አገር ማወቅ ያለበት ይመስለኛል። ያንተ ውትወታ ለዚህ አይነቱ አንድነት መምጣት ትልቅ ሚና እንዳለው ብዙ ሰዎች የሚያውቁ ስለማይመስለኝ እንዲያውቁት ለማድረግ ነው የምናገረው። አንዳርጋቸው በጣም አመሰግናለሁ። በእርግጥም ታሪኩ እንደዛ ሆኖ መገለጹ ጠቃሚነት አለው። ለማንኛውም ወደ ዋናው ርዕሰ ጉዳያችን እንምጣ። እንግዲህ ከዛ በፊት ወደ ሱዳን አምርታል ተብሎ አንድ እንደዚሁ ወሬ ተናፍሶ ነበረ። ለዛ ማስተካከያ ወይም ደግሞ ትክክለኛውን መረጃ ለመስጠት በአንድ ቪዲዮ ሁኔታውን የተመለከተ ማብራሪያ ሰጥተበታል። በዛ በሱዳን ካርቱም እንዲሁ ተመሳሳይ የጽምዶ የመጀመሪያ ክፍል ውይይት እንደተካሄደ ይታወሳል። በኋላ ላይ በአካል የተገኛችሁበት በፖርት ሱዳን እንደዚሁ ውይይት አድርጋችኋል። ይሄ ሙሉ መረጃ ባይቀርብልንም አንተና መሐመድ ሐሰን ያደረጋችሁትን ንግግር ጨምሮ አንዳንድ ክንውኖችን ለመከታተል ችለናል። እንደው በቅድሚያ ይሄ መድረክ እንዴት ተመቻቸ? ምንድነው የመድረክ ጽምዶ የተሰኘው? እንግዲህ ምንድነው እንዳልከው መጀመሪያ ይሄ ጽምዶ የሚባለውን ሐሳብ ወደ እኔ ያመጡት በለንደን የሚገኘው የኤርትራ ኤምባሲ ነው። በለንደን የሚገኘው የኤርትራ ኤምባሲ ጥያቄውን ያቀረበው ከራሱ ተነስቶ ሳይሆን ይሄ ጽምዶ የሚባለውን ሐሳብ ያፈለቁትና በተግባርም እየተረጎሙት ያሉ በኤርትራና በኢትዮጵያ ቦርደር ላይ የሚገኙትን ትግራይና የኤርትራ ማህበረሰቦች ይሄ ጦርነቱ ቀስቅሶት የነበረውን ቁርሾ ወደ ጎን አድርገው አሁንም የተፈጠረውን ውጥረት አርግበው ለመቶ ዓመታት አብረው ሲጋቡ ሲዋለዱ በጋራ ሲያርሱ ሲነግዱ በጋራ ሲያመልኩ የነበረበትን ሁኔታ ማምጣት ይኖርብናል። ይሄን ጉዳይ ለፖለቲከኞቹ ወይ ለወታደራዊ መሪዎቹ ወይ ለፖለቲካ መሪዎቹ ልንተው አይገባም። ዝም ብለን ካየናቸው ይህንን ህይወታችን ያስቀጥላሉ። ስለዚህ እኛ ኃላፊነቱን ወስደን ሰላማችንን ትብብራችንን በጋራ ህይወታችንን መንገፋት የምንችልበትን ሁኔታ እንፍጠር ብለው የጀመሩት እንቅስቃሴ ከአንድ ቦታ ጀምሮ ኢትዮጵያና የኤርትራን ቦርደር ተከትሎ የትግራይና የኤርትራ ማህበረሰብ በሚኖርባቸው ከተሞች በሙሉ ሁለቱ ህዝቦች እየተገናኙ ትልቅ በዓል እያደረጉ ለሰላማቸው በጋራ እንደሚቆሙ እዛ ቪዲዮ ላይ ያሳየው እንዳለ ከዛም አልፎ ወጣቶቻቸው እየተውጣጡ የተለያዩ አይነት የስፖርት ውድድሮችን እያደረጉ ሁኔታዎችን
በከፍተኛ ደረጃ እየለወጡ ያለበት ሁኔታ ውስጥ ነው የተፈጠረውና ይሄ ሐሳብ ትልቅ ሐሳብ ነው። ከኛ ከድንበር ላይ ካለን ወጣቶች ከና ህዝብ አልፎ የመላም ኤርትራ የመላም የኢትዮጵያ ህዝብ ከዛም አልፎ የቀጠናው ህዝብ እንዲህ አይነቱ በህዝብ ለህዝብ የሚጀምር የሰላም ጥረት ወሳኝነት ይኖራል ብሎ ካመነና በተግባር ካዋለው ሰላማችን ይሰፍናል የሚል እምነት ስላላቸው ይሄንን እምነት እኛ እንድንረዳ ተረድተንም ፕሮሞት እንድናረገው ነው የተጋበዝነው። ሌላ ምንም ሀተት አልነበረውም ያለውና መጀመሪያውም ላይ የተጋበዝኩት እንድናገር ነው። በሁለተኛው ላይ ደግሞ በአካል ተገኝታችሁ እዚሁ ያለው ማህበረሰብ ጋራ እኛ የምናቀርበውንም ነገር አይታችሁ ያዘጋጁትን ቪዲዮ ነው ይሄ አሁን ያስቀረብከው እዛ ላይ ያሳዩን አይታችሁ ከሌሎችም ድርጅቶች ጋር ተነጋግራችሁ ይሄንን የጽምዶ ሐሳብ ከህዝብ ወደ ፖለቲካ ልሂቃኑ ወደ ኤርትራ እና ወደ ኢትዮጵያ ፖለቲካ ልሂቃን ከዛም አልፎ በሂደት ወደ ምስራቅ አፍሪካ አገሮች ልሂቃን እንዲገባና የምስራቅ አፍሪካ ሀገሮች ህዝቦች የገዛ ሰላማቸውን በራሳቸው እጅ በፖለቲካ ሊቃኑና ወታደራዊ ኃይሉ ብቻ መተው ሳይሆን እኛም ያገባናል ብለው በሰላሙ ውስጥ የባለቤትነት ሚና እንዲኖራቸው የሚያደርግ እንቅስቃሴ እንዲስፋፋ ነው እንግዲህ የተጋበዝነው። ይሄ ነው ለዚህ ነው ሌላ ምንም ዓላማ የለውም። የተለያዩ ድርጅቶች ተወካዮች በተለያዩ ድርጅቶች ይሄንን ሐሳብ እንዲቀበሉና እንዲያስተጋቡ ነው የጠሩት። እንደኔና እንደ ፕሮፌሰር መሐመድ ሐሰን አይነቶቹን በግል ነው የጋበዙን። ይሄን ነገር በማምራራት በመግለጽ በተለያዩ ሚዲያዎች ላይም በመቅረብ ማስረዳትም ስናስረዳም የመደመጥ ዕድል ያላችሁ ሰዎች ናችሁ በሚል ነው የተጋበዝነው። ድርጅት ወክለን አይደለም የተጋበዝነው። ፕሮፌሰር መሐመድ ሐሰን እንደ ኢትዮጵያዊ ሶማሌ ነው የቀረበው። በኢትዮጵያዊነቴ በአማራነቴ የተናገርኩበት ሁኔታ ነው ያለው። በተረፈ ምን ድርጅት ማንንም አካል ወክለን አይደለም ለና ፕሮፌሰር መሐመድ ሐሰን የተገኘ ነው። አቶ አንዳርጋቸው እንግዲህ ብዙ ጥያቄዎች አሉን። ያው በብልጽግና መንደር የፈጠረው ትርምስ እንዳለ ሆኖ ነገር ግን የኢትዮጵያ ድል ዕጣ ፈንታ ኢትዮጵያ የከረመችበት ቀውስና መከራ በዚህ ውስጥ ሚናቸው ከፍተኛ ሆኖ የሚጠቀሱ አካላትን እያሰብን ይሄ ጽምዶ በሚል የተጀመረውን በከፍተኛ ጥርጣሬ የምንመለከት ዜጎች ቁጥራችን ቀላል አይደለም ነው። ምን ከዚህ ውጪ መፍትሄ አልታያችሁም? ይሄ ጽምዶ ከሚለው ሌላ ምክንያቱም ኢትዮጵያውያን በጋራ ሳንነጋገር የውስጥ ችግራችንን ሳንፈታ ሌሎች አካላትን ጭምር የተሳተፉበት እንዲህ አይነት መድረክ ላይ ለመገኘት ለምን ተፈለገ? እንደው ከፈረሱ ጋሪው አልቀደመም ወይ? መጀመሪያ ኢትዮጵያውያን የፖለቲካ ኃይሎች መች ተገናኙ፣ መች ተአወሩ፣ መች የራሳቸውን ጥምዶ ፈጠሩና ነው ሌሎች አካላትንም ያሳተፈ መድረክ ላይ መፍትሄ ይገኛል ብላችሁ ሄዳችሁት? ይሄ ያቀረብከው ጥያቄ እኮ ትክክል ነው። የጽምዶ ሐሳብ በተለያዩ የፖለቲካ ድርጅቶች መካከል በተለያዩ ሀገሮች መንግስታት መካከል እንዲፈጠር ታቅዶ የተጠራ ስብሰባ ቢሆን ኖሮ አሁን ያልከው ነገር ትክክል ነው የሚሆነው ያለው። ይሄ የህዝብ ለህዝብ በሰላም ላይ ባያገባኛል ስሜት የመቀላቀል የመገናኘቱ ጉዳይ የፖለቲካ ድርጅቶች ከሚሰሩት ስራ ጎን ለጎን ሊሄድ የሚችል ወሳኝ ስራ ነው። ለፖለቲካ ድርጅቶቹ አንተውላቸው የሚል የሲቪል ማህበረሰቡ ሙቭመንት ነው። እዛ ስብሰባ ላይ በኢትዮጵያ በኩል ትልልቆቹ ፖለቲካ ድርጅቶች እንደ ፋኖ እንደ ኦላና እንደ ህወሓት አይነቶቹ በተወካያቸው አልተገኙም እዚህ ስብሰባ ላይ አነስተኛ የሆኑት የኢትዮጵያ ፖለቲካ ድርጅቶች የጋምቤላ የጉሙዝ የመሳሰሉት ሰዎች ተናጋሪነት ቀርቧል። መጥተው እንዲናገሩና እንዲያስተጋቡ የተፈለገው ነገር የፖለቲካ ድርጅቶች ጋር የተያያዘውን ጉዳይ ሳይሆን በዋንኛነት ይሄ የጽምዶ ሐሳብ ጥሩ ሐሳብ መሆኑን
በሁሉም ማህበረሰብ ውስጥ ሊስፋፋ የሚገባው መሆኑን ከዛም አልፎ በፖለቲካ ድርጅቶች በፖለቲካ ሊቃኑ አካባቢ መስፋፋት አለበት ነው እንጂ በጽምዶ ሐሳብ ዙሪያ የፖለቲካ ድርጅቶች ተቀምጠው በጋራ መክረው የጋራ አቋም ይዘው የሚንቀሳቀሱበት ሁኔታ ለመፍጠር የተዘጋጀ አይደለም። ይሄንን ምትል ከሆነ አንድ ነገር ማስታወስ ያለብን የብልጽግና መንግስት ደጋግሞ የህዝብ ለህዝብ የሚደረገውን ያውን እኛ ሄድንበትን አይነት ጽምዶ የሚባለውን ነገር እኮ አይደለም ሲያወራ የነበረው። የኤርትራ መንግስት ህወሓት ከላይ ፋኖ ኦላ ሌሎችም የኢትዮጵያ መንግስትን የሚቃወሙ ድርጅቶች በአንድ ላይ ተባብረው ጽምዶ በሚባል ነገር ሊወጉኝ ነው የሚል ነገር ነው የሚያቀርበው ያለው እና ቅድም ያነሳው ምንድነው